የስራና ክህሎት ሚኒስቴር የ2018 ዓ.ም የቴክኒክና ሙያ አሰልጣኞች መግቢያ ነጥብ ይፋ አደረገ። በ2018 ዓ.ም የስልጠና ዘመን ወደ ቴክኒክና ሙያ ማሰልጠኛ ተቋማት የሚገቡ ሰልጣኞች የመግቢያ ነጥብ በ12ኛ ክፍል መልቀቂያ ውጤታቸው መሰረት ለተፈጥሮና ማህበራዊ ሳይንስ የመግቢያ ውጤት ከደረጃ 1 እስከ 5 በዝርዝር አስቀምጧል። የከፍተኛ ትምህርት መግቢያና ቅድመ ዝግጅት 12ኛ ክፍል ላጠናቀቁ ደረጃ 1 እና ደረጃ 2 ሰልጣኞች መቁረጫ ነጥብ ለወንዶች አርብቶ አደር አካባቢዎችን ሳይጨምር 134 እና ከዚያ በታች፣ ለወንዶች አርብቶ አደር አካባቢዎች 132 እና ከዚያ በታች፣ ሴቶች አርብቶ አደር አካባቢዎችን ሳይጨምር 121 እና ከዚያ በታች፣ ሴቶች አርብቶ አደር አካባቢዎች 120 እና ከዚያ በታች፣ ለሁሉም ክልል አካል ጉዳተኞች 120 እና ከዚያ በታች ሆኖ ተቆርጧል። የከፍተኛ ትምህርት መግቢያና ቅድመ ዝግጅት 12ኛ ክፍል ላጠናቀቁ ደረጃ 3 እና 4 ሰልጣኞች የመቁረጫ ነጥብ ወንዶች አርብቶ አደር አካባቢዎችን ሳይጨምር 135 እና ከዚያ በላይ፣ ወንዶች አርብቶ አደር አካባቢዎች 133 እና ከዚያ በላይ፣ ሴቶች አርብቶ አደር አካባቢዎችን ሳይጨምር 122 እና ከዚያ በላይ፣ ሴቶች አርብቶ አደር አካባቢዎች 121 እና ከዚያ በላይ፣ ለሁሉም የክልል አካል ጉዳተኞች 121 እና ከዚያ በላይ ሆኖ ተቆርጧል። እንዲሁም የከፍተኛ ትምህርት መግቢያና ቅድመ ዝግጅት 12ኛ ክፍል ላጠናቀቁ ደረጃ 5 ሰልጣኞች መቁረጫ ነጥብ ወንዶች አርብቶ አደር አካባቢን ሳይጨምር 179 እና ከዚያ በላይ፣ ወንዶች አርብቶ አደር አካባቢዎች 168 እና ከዚያ በላይ፣ ሴቶች አርብቶ አደር አካባቢን ሳይጨምር 168 እና ከዚያ በላይ፣ ሴቶች አርብቶ አደር አካባቢ 157 እና ከዚያ በላይ፣ ለሁሉም ክልል አካል ጉዳተኞች 142 እና ከዚያ በላይ ሆኖ ተቆርጧል።